አበው ካህናት በዚህ እግዚአብሔር ምሕረትና ይቅርታው ዘላለማዊ ቸርነቱ በሚነገርበት ሕያውና ቅዱስ ሥጋውና ደሙ በሚፈተትበት እግዚአብሔር ቤት የተገኛችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አረፈዳችሁ? የወደደን ያፈቀረን ምንም ለቤቱ የማንገባ መናኞች ብንሆንም ይቅርታውንና ቸርነቱን አብዝቶ በዚህ ቦታ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ቢረዳን ቅዱሱ መንፈሱ ቢያግዘን የምንቆይበት የምንማማርበት የትምህርት ርዕስ እነሆ እግዚአብሔርን የሚፈራ እንዲህ ይባረካል በሚል ቃል ነው። እነሆ እግዚአብሔርን የሚፈራ እንዲህ ይባረካል። በአምላክ ቅዱስ ዳዊት በመዝሙር 128 ቁጥር 4 ላይ የምናገኘው ቃል ነው። እነሆ በሉሲ እግዚአብሔርን የሚፈራ እንዲህ ይባረካል። ፈርተነው እንድንባረክ ዘላለማዊውን ርስት እንድንወርስ መልካም ፈቃዱ ይሁን። አሜን። ከኦሪት ዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስን ስናነብ ስለ ፍርሃት 600 ጊዜ ተጽፏል። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስናነብ 600 ጊዜ ስለ ፍርሃት ተጽፏል። ከ600 ቃላት 365ቱ ቃላት አትፍሩ፣ አትፍራ፣ አትፍሪ የሚል ቃል። በዓመት ውስጥ ስንት ቀን አለ? አቤት 365። ስለዚህ እግዚአብሔር ለፍጥረቱ እግዚአብሔር ለሕዝቡ በየቀኑ ያለው መልእክት አትፍሩ፣ አትፍሪ፣ አትፍራ የሚል ተገቢ ፍርሃት አለ፣ የማይጠቅምም ፍርሃት አለ። እግዚአብሔርን መፍራት ተገቢ ፍርሃት። እግዚአብሔር ክፉ አባት ጨካኝ አምላክ ሆኖ አይደለም የምንፈራው፣ ፍቅራዊ ፍራቻ ነው የምንፈራው። እግዚአብሔር እንደ ክፉ ባለስልጣን ቀንበርን የሚጭን ፍጥረቱን በፈለገበት ብቻ የሚያሰማራ ጨካኝ አምላክ አይደለም የኔና የእናንተ ጌታ። አባትነቱን ስናምን በፍቅር እንፈራዋለን። እግዚአብሔር የፍቅር አባት ስለሆነ መጽሐፍ ቅዱስን ስናነብ የፍቅርን መዝገበ ቃላት ሲፈታው ራሱ መጽሐፍ ቅዱስ እግዚአብሔር ምንድነው ነው የሚለው? ፍቅር ነው። ከፍቅር መገለጫው ለፍቅር ፍቺው ራሱ እግዚአብሔር ከምድር የሰው ልጆችን ፈልጎ ሲገኝ ፍቅሩን የገለጠው እንደ ዘመነኞቹ አፍቃሪ ፍቅሩን በምድር እየጻፈ አይደለም የገለጠው፣ በደሙ ያፈቀረ በደሙ። እንደ ዘመነኞቹ እንደኔና እንደናንተ ፍቅሩን አበባ በመስጠት የገለጠ አፍቃሪ አይደለም። ነፍሱን በቀራንዮ ላይ ደሙንም በቀራንዮ ላይ አፍስሶ እስከ መጨረሻው ድረስ እኔና እናንተ ፍቅሩን የገለጠ ይህንን አምላክ ነው የምንፈራው። በፍቅር ስናምነው፣ ስናውቀው፣ ስንቀርበው በበለጠ እንፈራዋለን። ፍራቻችን ግን የፍቅር ነው። ለዚህ ነው ነብዩ እግዚአብሔርን የሚፈራ ምን ይላል? ምን ይላል? ፍርሃታችን ምን ይዞልን ይመጣል? መባረክን። ስንፈራው፣ እግዚአብሔርን ስናመልከው፣ ተንቀጥቅጠን በፊቱ ስንቆም ምላሹ መባረክ። ሱራፌልና ኪሩቤል የማይነኩት ሊነኩትም የማይችሉት የሚፈሩት በፊቱ በመንቀጥቀጥ የሚቆሙለት አምላክ ነው። ቅድም በቅዳሴው ላይ የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይደፈር ልዑል ነው፣ በእኛ ዘንድ ግን አርያ ገብር ነሳ። ከእርሱም ጋር በላን ጠጣን እያለ ሊቁ አባ ሕርያቆስ ሲያመሳጥረው በትህትና በልዕልና ራሱን ከውርደት በታች በሆነ ውርደት በበረት ገለጠ። ሱራፌልና ኪሩቤል የማይነኩት በሚነካ በሚዳሰስ አካል ወደ ምድር መጣ። እንዲህ ብሎ ፍቅሩን የገለጠልን አምላክ ነው የምንፈራው።
ስለ ፍርሃት ስንነጋገር ጤናማ ፍርሃት አለ። እሳትን መፍራት ተገቢ መዘዙ ብዙ ነው። አንድን ነገር አጠቃቀሙን ትተን ካጠቃቀሙ ውጪ ከሄድን ጉዳቱ ስለሚያመጣ መፍራት ተገቢ ነው። አንዳንድ ጊዜ ደግሞ ተገቢ ያልሆነ ፍርሃት አለ። ይሄ ፍርሃት የሚመጣው ደግሞ የእምነት ከውስጥ የሚቀመጠው የእምነት መሰረቱ ሲናጋ ፍርሃትና እምነት በአንድ ልብ ውስጥ አይቀመጡም። እየተግባባን ፍጹም ፍቅር ምን አውጥቶ ይጥላል? ፍርሃት። ፍጹም ፍቅር ደግሞ የሚመጣው እግዚአብሔርን ከማመን እግዚአብሔርን ከተደገፋችሁት ካመናችሁት ይሄ ከንቱ ከምድር በታች ያለው ፍርሃት ይጠፋል። ለምንድን ነው ወንድሞቻችን በገዳዮቻቸው ፊት ከገዳዮቻቸው ፊት በበለጠ ፊታቸው የሚያበራው? ከውስጣቸው ያለው ፍርሃት አውጥተው እግዚአብሔርን ስላመለኩ ስለያዙ። አንዳንድ ጊዜ በገዳዮቻችሁ ፊት ሆናችሁ እናንተ ገዳይ ሆናችሁ የምትታዩበት ጊዜ አለ። የእግዚአብሔር ጸጋ በእናንተ ላይ ሲያልፍ አዳምና ሔዋን ኃጢአትን ሲሰሩ ኃጢአትን እንደሰሩ ሰማይ አልጨለመም። ከበላያቸው ላይ ግን የእግዚአብሔር ማጽናናት ነው የተከፈፈው። ሰው ሲፈራ ሲያምን የእግዚአብሔር በረከት ይረብበታል። ሲፈራ ደግሞ የእግዚአብሔር በረከት ይጠፋል። እግዚአብሔርን የምንፈራው ጤናማ ፍርሃት ነው። ዛሬ የምናስባቸው በመካንነት ይኖሩ የነበሩት እናታችንን ወደ ምድር ያመጡልን ያስገኙልን እነማን? ኢያቄምና ሐና እግዚአብሔርን በመፍራት የሚኖሩ ባለትዳሮች ነበሩ። ዘወትር በመቅደሱ ፊት ራሳቸውን የሰጡ የሚመጡለትን የሚበረከቱለትን እግዚአብሔር የሚያውቁ ነበሩ። ወገኔ እዚህ ጋር ሻማ ከማብራታችሁ በፊት እናንተ በቃሉ የበራችሁ ወርቅ ከመስጠታችሁ በፊት ለቃሉ ወርቅ ሁኑለት። እግዚአብሔር በስጦታ የሚደለል አምላክ ነው። አንዳንድ ጊዜ ራሳችንን ሳንለውጥ ሌላ መባ ይዘን እንመጣለን። ከመባው በፊት እኛን ይፈልጋል እግዚአብሔር ከዚህ ህንፃ ጋር ከዚህ ግንብ ጋር ውል የለውም። እኛንን ህንፃው እኛ ፈርሰን የተሸለመ ቤት ብናቆምለት ምን ይረባዋል? እኛ ወድቀን እኛ በኃጢአት ጭቃ ውስጥ ገብተን ያማሩ በወርቅ የተንቆጠቆጡ ቤቶችን ብንሰራለት እግዚአብሔር አይቀበለውም። እነሱማ ቢሆን እንደ ሰሎሞን ቤቱን ያስጌጠለት አለ፣ እንደ ሰሎሞን ቤቱን ያሳመረለት አለ። ሰሎሞን ቤተ መቅደስ ግን ፈርሷል። እግዚአብሔር መጀመሪያ ከግንብ ጋር አይደለም ራሳቸውን ነው። እነዚህ ባለትዳሮች ራሳቸውን ለማን ይሰጡ ነበሩ? እግዚአብሔር የሚመነዝርህ ገንዘቡን በቃ ዓለም በፈለገችበት ጊዜ የምትዘረዝር ሳንቲም አትሁን፣ ገንዘብ አትሁን። የማን ገንዘብ ነው? የእግዚአብሔር። እንደዚህ ሀገር ኢኮኖሚ ደግሞ የእግዚአብሔር ገንዘብ የሚላሽቅ የሚወድቅ አይደለም። የእግዚአብሔር ገንዘብ ሁሉ ጊዜ አዲስ ነው የምንገለገልበት። አባቶቻችን ባህሩን እንደ ስፓልት ረግጠው አለፉት ስንል አባቶቻችን አንበሳውን እንደ ፈረስ ጋልበው ተሮጡ ስንል ሌላ ነገር ኖሯቸው አይደለም፣ ራሳቸውን ለእግዚአብሔር ስለሰጡ ብቻ። ኤልያስ አንድ ተራ ብላቴና ኤልያስ ሰማይን ዝጋ ብሎ እግዚአብሔርን ማዘዝ እንደምን ቻለ? እግዚአብሔር ኤልያስን ቃል ሰምቶ እንዴት ሰማዩን ለጎመለት? ኤልያስ እንደ ቃሉ ስለኖረ እግዚአብሔር ለኤልያስ እንደምን አደረገለት? እንደ ኤልያስ ቃል አደረገለት። ኤልያስ መጀመሪያ እንደማን ነው የኖረው? እንደማን ቃል? ስለዚህ የእግዚአብሔር ቃልና የኤልያስ ቃል አንድ ነበር። ዝጋ ነው፣ ሰማዩን ለጎመለት። ለምንድን ነው ዛሬ ጸሎታችንን የማያደርገው? ለምንድን ነው ዓለም ዛሬ እንዲህ የምትናጠው? ከዓለም ሸሽተን ወደ መንፈሳዊው ቦታ ስንመጣ የሸሸነውን ወሬ በቤቱ የምንሰማው ለምንድን ነው? ቃላችንና ቃሉ ስለተለያየ፣ መንገዳችን ከመንገዱ ስለተለያየ፣ ሐሳባችን ከሐሳቡ ስለተለያየ ወደ መንገዱ እንምጣ። ወደ መንገዱ ለመምጣት ደግሞ እግዚአብሔርን መፍራት ያስፈልጋል። ዛሬ አገልግሎታችን ቤተ እግዚአብሔር ቤት መመላለሳችን እግዚአብሔርን ከመፍራት ውጭ ሆኗል። አባቶቻችን
አውደ ምሕረቱ ላይ ሳይታዩ ወንጌልን ሳይሰብኩ ሕይወታቸው ወንጌል ነበር። ትዳራቸው ወንጌል፣ ኑሯቸው ወንጌል። የኔና የእናንተ ሕይወት ለምን እንደዚህ ሆነ? እነሱ የቆሙበት ቤተ መቅደስ እየቆሙ እነሱ ይጠሩት የነበረውን እግዚአብሔር እየጠራ ለምንድን ነው እንደነሱ ሕይወታችን ያላማረው? እግዚአብሔርን መፍራት ስለሌለ ነው። እግዚአብሔርን የሚፈራ ግን ምንድን ነው የሚለው? ምን ይላል? እንዲህ ይባረክ። አንድ የመጽሐፍ መምህር በጎንደር ያሉ ያስተማሯቸው ልጆች አዲስ አበባ በደንብ በብዙ ክፍያ እየተከፈላቸው ይኖራሉ ተቀጥረው። እሳቸው በ600 ብር ደሞዝ 5 ልጆችን እያስተዳደሩ አሁንም ወንበር ዘርግተው ያስተምራሉ። ልጆቻቸው ሊጠይቋቸው ሲሄዱ አሁንም በዚህ ደሞዝ ነው ወይ የሚያገለግሉት የሚሰሩት? እኛ በከተማ ላይ ተቀምጠን ትዳር ሳንይዝ የሁሉ ገንዘብ እየተከፈለን ኑሮ አልበቃልን አሉ። እናንተ የገንዘቡን ብዛት ለኔ ደግሞ በረከቱን ሰጠኝ። በረከቱ ዛሬ የምንቀመጥበት ሶፋ የምንተኛበት አልጋ እንኳን እንቅልፍ አልሰጠንም። ብዙዎች መድኃኒትን እንገዛለን፣ ፈውስ ግን አተናል። አሜሪካ ውስጥ ማንተኛበትና ማንቀመጥበት ሶፋ እኮ ነው አይደል እንዴ? ጭንቅ ውስጥ ነው ያለነው። እግዚአብሔርን መፍራት ግን ያስፈልጋል። እግዚአብሔርን የሚፈራ ይባረካል። በባዶ ውስጥ ሙላት አለ። እግዚአብሔርን መፍራት ውስጥ እግዚአብሔርን መፍራት ውስጥ አንዳንድ ጊዜ ሞልቷችሁ እግዚአብሔርን ከምትገቡ ተርባችሁ እግዚአብሔርን ብታመልኩ ይሻላል። በረከቱ ብዙ ነው። እነዚህ ደጋግ ጻድቃኖች ኢያቄምና ሐና በትዳራቸው አንቱ የተባሉ ሁሉ ያላቸው ነበሩ። ነገር ግን የሚፈልጉት ደግሞ ያልተሟላላቸው እግዚአብሔር ልጅን እንዲሰጣቸው የሚፈልጉ ሰዎች ነበሩ። እግዚአብሔር የሚያቆየው የእግዚአብሔር አሰራር የራሱ ስለሆነ እንደ ቃሉም እየሄዱለት እንደ ሐሳቡም እየተራመዱለት ምን ግን አልሰጣቸውም። ምን አንዳንድ ጊዜ እግዚአብሔር መከልከሉ በራሱ ስጦታ ነው። አንዳንዴ የምንጠይቀውን ነገር በፈለገበት ሰዓት ቢሰጠን ያ ነገር ሞታችን ይሆናል። ሞኞች እኮ ነን። አንዳንዴ ወርቅ የለመንን መስሎን እሳትን የምንለምን ብዙዎች አለ። በማቴዎስ ወንጌል ምዕራፍ 19 የዘብዴዎስ እናት ልጆቿ ከጌታ ጋር አብረው እንዲሆኑ በጠየቀችው ጊዜ የምትለምኑትን አታውቁም ያለ። ካንተ ግራና ቀኝ ሁኑልኝ ልጆቼ። ክብርን ፈልጋ መጣች። ክብሩን የፈለገችው ግን ሞትን ነበረ። እኔም መጠጣው ጽዋ ይጠጣሉን ብሎ ሲጠይቃት አዎ አለች። እንግዲያውስ የምትለምኑትን አታውቁም። እሱ ማለቱ ምን ነበር? በሞቴ ጊዜ መጨረሻው ጊዜ በመስቀል አብረውኝ ይሰቀላሉን ብሎ ነው የሚጠይቃት። እሷ ለልጆቿ ክብርን የተመኘች መስሏት ምን ነበር የተመረጠችው? ምን ነበር? ሞትን፣ ስቅለትን። አንዳንዴ እንዲህ ነው። ሜዳውን አሳየን ያለን መስሎ ወደ ገደል እንሮጣለን። እግዚአብሔር መከልከሉ በራሱ ሰጪነቱ እግዚአብሔር እንደፈለግን እንደጠየቅነው ቢሰጠን ኖሮ ዛሬ እኔና እናንተ እግዚአብሔርን አናመልከው። እግዚአብሔር ግን ያዘገያል። የራሱ ሰዓት አቆጣጠር አለው። እየለመኑ ወደ ቤቱ እየመጡ እያለቀሱ ግን ልጅን ከመስጠት ጸጥ ብሎ ነበረ። እምነታቸውንም እየፈተሸ ነበር። አብርሃምን ስታዩት ውጣ ካለው በኋላ ዘርህን አበዛልሃለሁ ብሎ ተስፋ ከሰጠው በኋላ አብርሃም እግዚአብሔርን 25 ዓመት ጠብቆታል ልጅ ለማግኘት። ስንት ዓመት? 25 ዓመት። እኔና እናንተ 25 ደቂቃ እግዚአብሔርን ሁሉ በጠበቀ በራሳችን መፍትሄ የምንሄድባቸው ብዙ ነገሮች እኮ አሉ። 25 ዓመት ቃል ተገብቶለት ዛሬ ይመጣል ነገ ይመጣል እያለ ሳይጠራጠር በተስፋ ጠበቀ። እግዚአብሔርን ጠብቆ ደግሞ የከሰረ የለም። እናና ኢያቄም እንባቸውን መፍሰስ ባለበት ቤት እያመጡ ያፈሱ ነበር። እዚህ ቤት የምናፈሰው እንባ የሚታበስ እንባ፣ እዚህ ቤት የምናቀርበው እንባ መልስ ያለው። መጀመሪያ ግን እግዚአብሔርን እንፍራው። ስንፈራው እናምነዋለን። ስናምነው እንደ ቃሉ እንኖራለን። እንደ ቃሉ ስንኖር ደግሞ የእግዚአብሔር ቃል ወደኛ ይመጣል። እየኖሩ በመጨረሻው ጊዜ ግን ነሐሴ 7 ማን ጸነሱ? ማን ተጸነሰች?
እግዚአብሔር እንዲለው ከሞተ ነገር ውስጥ ሕይወትን ማውጣት ይችላል። እግዚአብሔር ስራ የሚሰራው ሰው ስራውን ሲያቆም፣ አንዳንዴ እግዚአብሔር የሚሰራው ሰው ዝም ሲል ነው። አንዳንዴ እኩል እንናገራለን፣ እንዲናገር እንፈልጋለን፣ እኛም እንናገራለን። እግዚአብሔር እንዲናገር ከፈለጋችሁ ዝም በሉ። እግዚአብሔር ቃል ያለው አምላክ ነው ለሕዝቡ። እግዚአብሔር የሚያጽናና የሚያበረታ ቃል ያለው አምላክ ነው። ሳራን ባበረታበት ጉልበቱ አንቺን ያበረታል። አብርሃምን ባጽናናበት ጉልበቱ አንተን ያበረታል። የእግዚአብሔር ቃል ኤክስፓየር ዴት የለውም። በመጨረሻው ጊዜ ማን ተሰጠች? ማን ተሰጠቻቸው? ማን? እመቤታችን መቼ ተወለደች? ታዲያ መቼ ተወለደች? አቤት አረ እናታችን የብዙኃን እናት ስትወለድ ዝም ምን ያንስባታል። አባታችን ተናግረዋል። ዛሬ የእመቤታችንን ልደት ለማክበር ከመጣችሁ ተሳስታችኋል። ልደታችንን እያከበርን ነው። ልደታችን ነው ዛሬ። በሲኦል የወደቀው አዳም የምሕረት ዝናብ የዘነበለት እመቤታችን ስትወለድ ነው። ቋንቋችን እንደ አዲስ የሆነው ከእግዚአብሔር ጋር የመነጋገር ድልድያችን የተመሰረተው እናታችን ስትወለድ ነው። እናታችን የብዙኃን እናት፣ ለወላጆቿ አንድ ለዓለም ግን ብዙ ሆና የተሰጠች። እግዚአብሔር እንዴት እንደሚሰጣያችሁ፣ እግዚአብሔር እንዴት እንደሚባርካያችሁ የእግዚአብሔር መባረክ ነው። እግዚአብሔር ሲለውጥ፣ እግዚአብሔር ሲያነሳ፣ እግዚአብሔር ሲቀይር ሕይወትን እንዲህ ነው። ብዙ ዘመን ያለቀሳችሁበት ችግር ይኖራል። አሁን መልስ ያልተገኘለት አሁንም እያስጎነበሰን ለሰው አናወራውን ብለን በርዘተን የምናልቅስበት ችግር ይዘን ይሆናል የመጣው። እግዚአብሔር መልስ አለው። የወረቀት ችግር ያስጨነቀን የወላጆቻችን የትዳር ሁኔታ ብዙ ያስጎነበሰን ሰዎች እንኖራለን። እግዚአብሔር መልስ አለው። የምታመልኩት አምላክ የአብርሃም አባት ይሰራው የነበረውን ጣዖት አይደለም። ጣዖታትን የሚንደው እሱ ባህርን እንደ ግርግዳ ከፍሎ የሚያሻግረው መካኒቱን 7 እንድትወልድ የሚያደርገው እግዚአብሔር ነው። እግዚአብሔር መልስ አለው፣ ቃል አለው። ስለዚህ ባዘኑት ሐዘን ባደቀቃቸው እግዚአብሔርን ከማመን ግን ካራቁት ቤት ከነ ኢያቄምና ሐና ቤት ማን ገባ? እግዚአብሔር ገባ። በእኛም ቤት ይግባል። ያስጎነበሰንን ችግር ቀና እንድንል ያድርግልን። እመቤታችን ተወለደች። የሁላችን እናት። እነሆ ትውልድ ሁሉ ብፅዕት ይሉኛል ብርቱ የሆነ እርሱ አለች እኮ እመቤታችን። በእኔ ምን አድርጓል? ታላቅ ምን የሆነው እሱ? ብርቱ። የእግዚአብሔር ብርታት እንደ ሰው የሚቆምና የሚደክም አይደለም። ብርቱ አምላክ ነው። በአንድ ሰሞን ኃያላን የተባሉ ሰዎች የሆነ ጊዜ ላይ ይደክማሉ። እግዚአብሔር እንደዛ ግን አይደለም። በትንቢተ ኢሳይያስ ምዕራፍ 41 ላይ ስታነቡት እግዚአብሔርን በመተማመን የሚጠብቁ ይላል ኃይላቸው እንደ ንስር ይታደሳል ይላል። ከአዋፋቶች ሁሉ በተፈለገ ፍጥነት መብረር የሚችል እንስሳ አዋፍ ንስር ነው። ንስር ከሩቅ የማየት ኃይል አለው። በዛው መጠን በፈለገበት ቅጽበትና ኃይል መሮጥ ይችላል። የአሜሪካንን ባንዲራ ብታዩ የአሜሪካው አናት ላይ ባንዲራው ላይ ምን አለ? ንስር አለ። አሜሪካኖች አርማቸው ንስር ነው። ልዕለ ኃያልነታቸውን ለመጠቀም አሜሪካ ንስር ይጠቀማሉ። ክርስቲያን ቢደክምም ኃይሉ እንደ ንስር ይታደሳል። እኔና እናንተ ሽማግሌዎች ነን አርጅተናል ብንልም የወጣትን ጉልበት በውስጣችን ይተክላል እግዚአብሔር። በመተማመን ግን ምን የሚሉ ነው የሚለው የሚጠብቁ። እዚህ ላይ ነው ዋጋ። እግዚአብሔርን ተማምነን ከጠበቅነው ኃይላችን እንደ ንስር ይታደሳል። እንዴት ነው የወንድ ፍላጎት ሙቀት ልምላሜ የራቃት ሳራ አብርሃም የደከመው እንደገና እንደወጣት አድሶ እግዚአብሔር ሌላ ማንን እንዲያገኙ ያደረገ? ይስሐቅን። እግዚአብሔር ከተፈጥሮ በላይ ይሰራል፣ ከሕግ በላይ ይሰራል። ራሱ ሕግ ስለሆነ ባህር ምንጣፉ ነው። እግዚአብሔር እንዲህ ነው የሚባልለት አምላክ አይደለም። ብርቱ የሆነ እርሱ አለች በቤታችን በእኔ ምን ብሏል? ታላቅ ስራ አድርጓል። አንቺ ጋር አንተ ጋር
እኔ ጋር እዚህ ውስጥ ያለን ሁላችን እግዚአብሔር የሰራልን ስራ ከአንዱ ቤት አንዱ ቤት ይለያያል። እግዚአብሔር ከአንዱ ቤት አንዱ ቤት አንዳንዴ እንደኔ እኮ የፈተነው የለም እንደኔ ያደረገልኝ የለም እንላለን። እንደኔ ያደረገለትን መሻያ እያንዳንዳችን ቤት አዳዲስ ነገር ነው የሚያደርገው። የሚያልቅበት አምላክ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። አንደኛ ከመካን ቤተሰቦች መገኘቷ እናታችን ተስፋ ቆርጠው የነበሩት አዝነው እንደነበሩት ነገር ግን እንደ አዲስ የዓለም እናት እንድትሆን ኢያቄምና ሐና አንድ ልጅ ነው የተመኙት። ምን እንድሰጣቸው የፈጣሪ አያት እንዲሆኑ አድርጋቸው እግዚአብሔር እንዲህ ነው ይሰጣል። ብርቱ የሆነ እርሱ ለኔ ታላቅ ስራ አድርጓል። የተወለደችው እናት ብዙዎችን አስገኝተዋል። ጻድቃንን የወለዱ ሊቃነ ጳጳሳትን የወለዱ ብዙ እናቶች አሉ። ከሴቶች ከተወለደ ጌታ ራሱ የመሰከረለት እንደማን የተባለ እንደ ዮሐንስ እንደሱ የለም ተብሏል። እመቤታችንን ያስገኙ ማህፀኖች ግን ብሩካኖች ናቸው። እመቤታችንን ያስገኙ ለምን? በሷ ፈጣሪያችንን አይተነዋልና። በሷ ፈጣሪያችንን አይተነዋል። ለዚህ ነው ሊቁ ኦ ማርያም በእንተ ዝናፈቀረኪ ማርያም ሆይ እንወድሻለን እናፈቅርሻለን። እውነተኛ የጽድቅ መብልንና መጠጥን ምን በለሽልናል? ወልደሽልናል። እውነተኛ ነው የሚለው ደግሞ ብዙ መብሎች አሉ፣ ብዙ መጠጦችም አሉ። የጽድቅ መብልና መጠጥ ግን ክርስቶስ ነው። በምድረ በዳ ያለ እንጀራ የመጥገባችን ልኩ ኢየሱስ ክርስቶስ ነው። በቀራንዮ ላይ የፈሰሰው ደም ራሱን ቆርሶ ብሉኝ ያለ ሙሽራ ኢየሱስ ክርስቶስ ነው። እሱን እንድናገኝ መስታወት የሆነችን እናታችን ድንግል ማርያም ልጅ ዛሬ ተወለደችው። ዓለም አላወቀም እንዴ? ኤልሳቤጥ ምንድነው ጽንሷ ያደረገው? ማንም ሲያይ እመቤታችንን ዛሬ የትውልድ እንዴት ከጽንስ በታች ሆነ? ጽንሱ ተረድቶ ለአምላክ እናት ሲሰጥ እንዴት ዛሬ ቃሉ እየተሰበከ እንዲህ እየተነገረ ስለእመቤታችን ብዙ የሚናገራት በዛ። ለምንድን ነው የምንጠራጠረው? እሷን አምነናት ተደግፈናት ያጣነው ምን አለ? በእውነት ምንም የለም። ለዚህ ነው አባቶች ልትገለብጠን የሔዋን መኪና ድንግል አዳነችን ፍሬን ያዘችና ይላሉ። በሔዋን የተከፈተው ገነት ቢዘጋም በእመቤታችን ተከፍቷል። ሔዋን ከእባብ ጋር ተነጋግራ ሞትን ብታመጣም ድንግል ማርያም ከገብርኤል ጋር ተነጋግራ ሕይወትን አምጥታለች። እቺ እናታችን ዛሬ ተወለደችው። ታዲያ ይህ ዓለም እችን እናት ጥሎ መስቀሉን ቢያነሳ ምን ይረባዋል? ከመስቀሉ ስር እኮ እሷ ነች አይደል? መስቀሉን ስናይ ከመስቀሉ ስር እመቤታችን አለች። 3 መስቀሎች እናያለን ቀራንዮ ላይ። አንደኛው የጥጦስ በግራ የተሰቀለ፣ አንደኛው የቀኙ፣ መሃል ያለው ደግሞ የእግዚአብሔር ኢየሱስ ክርስቶስ መስቀል። ከመስቀሉ ስር ማናለ? እመቤታችን አለች። መስቀሉን ካነሳን እሷን ልናነሳት ግድ ይላል። ስለ ነገረ ማርያም ስንነጋገር፣ ስለ ነገረ ክርስቶስ፣ ስለ ክርስቶስ ስንናገር ስለ ማርያም ማንሳት ግድ ይለናል። ለምን? ከምን ስር የተቀበልናት ስጦታችን ስለሆነች። ከምኑ ስር? ከመስቀሉ ስር። እግዚአብሔርን የሚፈራ እንዲህ ይባረካል። እመቤታችን ተወለደች። ከሷ በነሳው ሥጋ ሞትን ይገል ዘንድ ማን ተወለደች? ማን የተወለደችው? ሞትን ይገል ዘንድ። በዚህ በቴዎሎጂው ትምህርት ፐርፌክት ሪቨሌክሽን ይሉታል። ፍጹም የሆነ መገለጥ። በብሉይ ኪዳን ስለ እግዚአብሔር ለመናገር የብሉይ ኪዳንን መጽሐፍ ማንበብ ያስፈልጋል። በአዲስ ኪዳን ስለ እግዚአብሔር ለመናገር ግን ኢየሱስ ክርስቶስን አይተነዋል። ልጁ በመጨረሻው ጊዜ እግዚአብሔር በልጁ ላይ ተናገረ። ያ በብሉይ ኪዳን በለምጽ የሚያነደው እግዚአብሔር፣ ያ ኃያሉ እግዚአብሔር፣ ያ ባህርን እንደ ግድግዳ ከፍሎ የሚያሻግረው እግዚአብሔር በአዲስ ኪዳን በማን ያየነው? ያወቅነው በልጁ በኢየሱስ ክርስቶስ። ልጁን እንድናይበት መስታወት የሆነችን ማነች? እመቤታችን።
ልጁን እናይባት ዘንድ እመቤታችን ተወለደች። እግዚአብሔርን በልጁ አየነው፣ ልጁን በእመቤታችን አየነው። እኔ ጋር አሁን አንድ ዕቃ ብትልኩ ፖስታ በምንድን ነው የምትልኩልኝ? እኔ ጋር ሊመጣ በአድራሻ አይደለም እኔ ጋር ሊመጣ ከእናንተ እኔ ጋር ሊመጣ አድራሻችን ነው። ማንን ያወቅንባት? ክርስቶስን። ከእሷ በነሳው ሥጋ ሞትን ይገድል ዘንድ ተወለደች። ደግሞ ከእሷ በነሳው ሥጋ ሞትን የገደለው ሞት ሆይ መውጊያ ወዴት አለ? ሞት ሆይ አስጨናቂነትህ ወዴት አለ ተብሎ የተዘመረለት የተጠየቀው ሞት ድል በመንሳት የተዋጠው በእመቤታችን ከነሳው ሥጋ በቀራንዮ ላይ ባፈሰሰው ደሙ ሥጋዋን ከሥጋው አዋህዶ ሞትን ያጠፋልን ዘንድ እመቤታችን ተወለደች። ቅድም ቅዳሴ ላይ አዳምጣችሁ ከሆነ ይህን ባሰብኩ ጊዜ ይላል ሊቁ ሕሊናዬ የመሰወሪያውን ማዕበል ያማተዋል፣ ወደ ቀደመ አኗኗሩ ይመለሳል። ይህን ባሰብኩ ጊዜ አባ ሕርያቆስ ይጠይቃል። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት አምላክ ሰባት ሰማያት ሱራፌል እና ኪሩቤል ቅዱስ ቅዱስ የሚሉት አምላክ እንዴት በአንቺ ክንድ ተወስኖ ተገኘ? እንዴት እነሱ ሊነቁት የማይቻላቸው እሳት እንዴት በሆድሽ ውስጥ ተቀመጠ? አያችሁ እመቤታችን የተመረጠችበትን መመረጥ እያስተዋላችሁ ነው። እንዴት ይሄንን እሳተ መለኮት በሆድሽ ውስጥ ሰባቱ መጋረጃ ወዴት ተጋረደ? ሰባቱ ሰማያት ነው ወዴት ተጋረደ? ከገረድነት ጋር ታናሽነት እንደምን ያለ ነው? ይሄንን መልስ ይጠይቃል ሊቁ። አሁን መልስ ይጠይቅና መልስ ያጣለታል። ሕሊናዬ ይላል የመሰወሪያውን ማዕበል ያማተዋል። እጠይቃለሁ ግን መልስ አላገኘለትም። ጠይቀን መልስ የምናገኝለት ጥያቄ አለ። ራሱ ጥያቄው ራሱ መልስ ይሆናል። አንዳንዴ ደግሞ ጠይቀን መልስ የማናገኝለት የምንገረምበት ነገር አለ። አንዱ የእመቤታችን ክርስቶስን መለኮትን መሸከሟ የሚደንቅ ነው፣ የሚረቅ ነው። ትናንት እንደተባባልነው አባ ጊዮርጊስ ዘጋስጫ ሐኪሙ ከምን መጣ? ከሰማይ መጣ። የመድኃኒቱ ዘርም ከማን ቤት ተገኛለ? ከዳዊት ቤት ተገኘ። ሐኪሙ እግዚአብሔር በመለኮቱ ይላሉ አባቶች መድኃኒት ቀማሚ ነው፣ በስጋው ግን የተቀመመ መድኃኒት ነው። የተቀመመው መድኃኒት በታመሙ ሰዎች መካከል ሲገባ የሚዳስሱት ሁሉ ይድኑ ነበር፣ መድኃኒት ስለነበር። የመድኃኒቱ ቅመም ሆና የተገኘች ማነች? እሷን ነው ያዝነው። የምንውጠው ክሊኒካው ስላልሰጠን የምንቅመው የምንጠጣው ሽሮ ጊዜያዊ ማስታገሻን እንጂ ፈውስን አልሰጠንም። መድኃኒታችን አለች። ልጇ መድኃኒት፣ እሷ የመድኃኒት ቅመም። እቺ እናታችን ዛሬ የተወለደችው ክብር ስጥ ውስጥ እግዚአብሔርን ከሚፈራ ቤተሰብ እመቤታችን ተገኘች። አሁን ብዙ የሚያስጨንቀን ብዙ የሚያሳስበን ነገር አለ። በልጆቻችን ራሱ ብዙ አንገታችንን የምንደፋበት ነገር አለ። ቤት ውስጥ ቁጭ ብለን ልጆቻችንን እንኳን ብዙ ነገሮች ላይ እየተቆጣጠርናቸው ከቁጥጥራችን ውጭ ይሆኑ ነው። ልጆቻችን ከሱብን እያለን ቫይታሚኑን ሌላውን ነገር እንዲጠቀሙ እናደርጋለን። ወፈሩ እያለን ጂም ለጂም ይዘን እንዞራለን። እግዚአብሔርን ባለማወቅ ሲከሱብንስ? እግዚአብሔርን የሚክዱ ሆኖ ሲገኙብንስ? አዎ እናንተ የኢየሩሳሌም ሴቶች ሆይ ያለ እኮ ጌታ መስቀሉን ተሸክሞ ሲሄድ ለእኔ አታልቅሱ። ለማን አልቅሱ? ለራሳችሁ። ለራሳችን የምናለቅስበት ዘመን ነው። አዎ አንዳንድ ጊዜ እናቶች አይታችሁ ምን ነው እንደ እንትና ማህፀኔን ዝግባ አደረገው ነው ምን ነው ባልወለድኩ ነው። አዎ ዛሬ በልጆቻቸው የሚካሱ ሳይሆን አንገት የሚደፉ ወላጆች እየበዙ ነው። ቤተክርስቲያንም ዛሬ እንደ ይስሐቅ አይነት እንደ አባቶቻችን አይነት ልጆችን ተርባለች። አዎ አንገታቸውን ለሰይፍ የሚሰጡላት
ስርዓቷን የሚያስጠብቁላትን እንደ ቃላቸው ሳይሆን እንደ ቃሉ ተራምደው ወንጌልን የሚሰብኩላትን አገልጋዮች ትፈልጋለች ቤተ ክርስቲያን። ዛሬ ይህን ሁሉ ነገር ተርበናል። መንፈሳዊው ደግሞ እንደዚህ ዘመን ወንጌል የተሰበከበት ዘመን የለም። በኢንተርኔቱ፣ በዲቪዲው፣ በስልካችን፣ በብዙ ነገር እንደዚህ ዘመን ደግሞ የደረደርንበት ዘመን የለም። እንደዚህ ዘመን የእግዚአብሔር የምህረት ጥላ የተዘረጋበት ዘመን የለም። እግዚአብሔር ግን ጥላውን ያጠፈቀ የዛን ጊዜ ግን ጅራፉን የገመደ ጊዜ በፊቱ ማንም የሚቆም የለም። ከቤተ መቅደሱ ከጀመረ ዛሬ እንዲሆንን ክርስቶስ ሲመጣ ሳንዘጋጅ ልባችን ሳይጸዳ በቂም በመለያየት ኖረን ምንድነው የምንመልስለት? ክርስቶስ ስጋና ደም ወረደ እየተባለ መጥቁ ተደውሎ ሕፃናቶችን አቀብለን የተመለሰው የት አለ ይሁን? እናንተ ለማን ነው ከድንግል ማርያም የነሳው ስጋ ቤተክርስቲያን መጥቁን ደውላ ከሙሽራውና ከበጉ ሰርግ ተካፈሉ እያለች ስትጠራ እጃችንን አጣምረን ከኋላ የቆምንበት ሚስጥር ምንድነው የምንጠብቀው? እያየነው ነው። ጎረቤት ሀገር ያየነው ሰይፍ እዚህም ይመጣል። ሌላ ሀገር ያየነው ዱላ እዚህም ይመጣል። ዛሬ እያንዳንዳችን ቤት መከራ እያንኳኳ ነው። ታዲያ ከመከራ ወደሚያስጥለው መጠጋት ነው የሚቻለው። በመከራ ውስጥ መዋዠቅ የክርስቶስ ስጋና ደም ወርዷል እየተባለ ይሄንን ክርስቶስን ስጋና ደም እዚህ ሀገር ላይ የኖሩ እየተመኙ ያላገኙ ብዙ ሰዎች አሉ። የዕጣኑን ጢስ የናፈቃቸው፣ የመስቀሉን እምነቱን ጸበሉን የናፈቃቸው እንደዚህ አይነት አባቶች እዚህ እያሉ ዛሬም በቤታችን ተወለደች በተባለ ጊዜ የእኛን ልደት በምናከብርበት ጊዜ ቤት ሄዶ ኬክ መቁረስ እኮ አይደለም፣ አብሮ ስጋውን መካፈል ነው። ክርስትና በዓመት አንዴ እንደሚቆርሱት ኬክ አይደለም፣ በየዕለቱ እንደሚበሉት እንጀራ ክርስትና በዓመት አንዴ እየጠበቅን የምንቆርስ አይደለም። ስለዚህ አሁን መጠጋት አለብን። ተደውሏል መጥቁ። ከዚህ የበለጠ ወንጌል ማስተማር እኮ አያስፈልግም። ለምን ወንጌል ማስተማር አያስፈልግም? እያየነው ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ሰውን በማረድ በሰው ደም ጽድቅ ይገኛል የሚባልበት ከንቱ ዘመን ላይ ደርሰናል። ደግሞ ትንቢቱ የምጥ ጣር መጀመሪያ ነው። እናቶች ልትወልዱ ልጁ ሊመጣ ሲል ምን ይመጣል? ምጥ ይመጣል። የክርስቶስ መምጫው ደርሷል። ታዲያ በዚህ ጊዜ ካልተጠጋን እግዚአብሔርን ካልፈራ እንዴት ነው ነው? እግዚአብሔርን እንፈራ ያስፈልጋል። እግዚአብሔርን ስንፈራ ምን አለን? መጨረሻችን ምን አለ? መባረክ ቃሉ ቀላል እንዳይመስላችሁ በረከት አለ። በረከት አለ። በትንሽ ውስጥ በረከት፣ ሰላም። አሁን እኛ እኮ ገንዘባችንን ከስክሰን ደስታ ወደሚሰጡበት ቦታዎች ሄደን እኮ ደስታ እናገኛለን። ኮሜዲያን እንትና አርቲስት እንትና መጣ ይባላል። ለ30 ደቂቃ አብረን እንስቃለን። ከዛ በኋላ ግን ወደ ችግራችን እንዘቀው። ከልብ መሳቅ እኮ ጠፍቷል። አሁን ቤት ውስጥ ሁሉም እንደ ሀገሩ ባህል እሱን ብልጭ ያደርጋል፣ ይዘጋል። በቃ አይደል? ከልብ ያለው ደስታና ሰላም ርቆናል። ለምን? እግዚአብሔር አልገባም፣ አልሾምነውም። ግባ የሰላም አምላክ፣ ግባ የበረከት አምላክ፣ ግባ የፍቅር አምላክ፣ ግባ የመለወጥ አምላክ በሉት። ያ ጊዜ ነው ሰላሙ የሚመጣው። እግዚአብሔርን የሚፈራ እንደዚህ ይባረካል። እንመነው፣ አምነነው፣ እንከተለው። ተከተለነው በረከትን እናገኛለን። ዛሬ እናታችንን ያገኘንበት የተወለደችበት ልደታችንን እያከበርን ነው። ፍቅሯን በልባችን ይሳልልን፣ እናትነቷን በእኛ ላይ ያሳድርብን። ፈርተነው እንድናመልከው አምልከነው የመንግስቱ ወራሾች ለመሆን ያብቃል። አንድ መዝሙር ቆመን እንዘምራለን ሁላችሁ። የፍቅርና የሰላም ይናፍቀኛል ስምሽን ሳልጠራ ፍቅር ማርያም I'm
ሀገራችን ኢትዮጵያን የምንኖርባትን አሜሪካ ለሀገሩ ሁሉ ለዓለም ሁሉ ሰላም ይስጥልን። እግዚአብሔርን የሚፈራ እንዲህ ይባረካል። ፈርተነው እንድናመልከው አምልከነው እንድንባረክ ተባርከን ሰማያዊውን ዘላለማዊውን እንጀራ ተመግበን የመላእክትን እንጀራ ደግሞ በሰማይ
ለመስማት አባቴ ብሩካን የሚለውን ከቀኙ ቆመን ዘላለማዊ ርስት ለመውረስ ያብቃል። በቃሉ ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። ቃሉ ተሰማን።